እስኪ እናንተ ብትሆኑ ፍቅረኛችሁ ኦር የትዳር አጋራችሁ ምሰሩትን ስራ ባትወደውና ዋሽታችኋት ረጅም ጊዜ እየሰራችሁ ብትቆዩ እንዴ ብላችሁ ልታስረዳት ትችላላችሁ? የዛሬው ባለ ታሪካችን እንዲህ በማለት ታሪኩን አጋርቶናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የርዕሰ ቤተሰቦቻችን ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬ ባለ ታሪካችን ስሙ ቢኒ እንለዋለን ማለት ነው። እና ቢኒያም ለረጅም ጊዜ ጠንካራና ብርቱ ተማሪ ነበር ማለት ነው። በትምህርት ረጅም ጊዜ ከቆየ በኋላ ዶክተሬቱን ይማርና ይመረቃል ማለት ነው። ከዛም ይሄ ዶክተሬቱን ከተማረ በኋላ ረጅም ጊዜ እዚህ ስራ በመፈለግ ላይ ሳለ ከአንድ አመት ከምናምን ልፋት በኋላ ይሄን ስራ ያገኛል ማለት ነው። ከዛ በኋላም በስራው ዘርፍ የተመደበው ወደ ሌላ ከተማ ነበር ማለት ነው። እናም እዛ ከተማ ላይ ለመጀመሪያ ጊዜ ሄዶ ባያቅም ይሄን ስራ ለመስራት ይሄዳል ማለት ነው። እናም በሄደበት ሰዓት ላይ አንድ አነስተኛ ሰፈር ውስጥ የግል ቤቱን ይከራይና ይሄን ስራ መስራት ይቀጥላል ማለት ነው። እና ቤት በቀላሉ ስላላገኘ ትንሽ ራቅ ወዳለ አካባቢ ላይ አንድ ቤት ይከራያል ማለት ነው። ከዛም እንዲህ እየሰራ ባለበት ሰዓት ላይ ከቤት ወደ ስራ ከስራ ወደ ቤት ሆነ ማለት ነው። ሙሉ የሱ ውሎ እና ኑሮ እንደዚህ ሩቲን በመቀጠል ባለበት ሰዓት ላይ ድንገት አንዲት ቆንጅዬ ልጅ በሰፈራቸው ላይ ያያል ማለት ነው። እናም ልጅቷ ልክ እንዳያት በጣም ነበር የወደዳት ማለት ነው። እሷ መታወቂያ መንገድ በቃ ቢፈልግ ቢያስብ ምን ቢል መቅረብ አቃተው ማለት ነው። እናም ያው ዶክተር ነው አልኳችሁም ታቺ ልጅ ከቀን ወደ ቀን በሽፍት ነበር የሚሰራው ማለት ነው። እናም ስራ ረፍት በሆነበት አጋጣሚ እንዳለ እሷን ለማየት እያለ እሷ የራሷ አንድ አነስተኛ ካፌ እንደ ጁስ ቤት ነገር አላት ማለት ነው። እናም እዛ ጁስ ቤት በተደጋጋሚ ይመለስና ጊዜውን ያጠፋ ነበር ማለት ነው። ከዛም እሷ መታወቂያ መንገድ ቢፈልግም ያጣል። ብዙ ጊዜ እዛ ካፌ ላይ በትኖርም አትገኝም። ያው ራቅ ብላ ነበር የምትቀመጠው፣ ሰራተኞችም ስለነበሩ ሂሳብ ብቻ ማኔጅ ማድረግ ነበር ማለት ነው ስራዋ። እናም በቃ እሷ ጋር መቅረቢያ መንገድ ያጣል። ግን ቢሆንም እሷን ለማየትና ናፍቆቱን ለመወጣት ሲል እዛ ካፌ ሄዶ ቋሚ ካስተመር መሆን ይጀምራል ማለት ነው። እናም መታወቂያ መንገድ በቃ ሲያጣ ወደ ቤት ይመለስና ቤት ቁጭ ባለበት ሰዓት ላይ አንድ ጎረቤት አለችው ማለት ነው። ከዛ ልክ ለጎረቤቱ እንዲህ የምትባል ልጅ ወድጃለሁ ምናምን ብሎ ሲነግራት ጎረቤቱ ወዲያው ልጅቷን አወቀቻት ማለት ነው። እናም ልጅቷ በአካባቢው ዘንድ በጣም ጥሩ ልጅና ጎበዝ ታታሪ ሰራተኛ በቃ እንደደበላችሁ በደንብ ትነግረዋለች ጎረቤትየዋ ማለት ነው። ከዛም ግን እዚህ ጋር አንድ ያልጠበቀውን ነገር ተነግረዋለች ማለት ነው። ትልቅ ዱብዳ ነው እላው ላይ የጣለችበት። እሷ ዶክተር አትወድም ማለት ነው፣ ወይም ደግሞ የሕክምና ባለሙያዎችን እንደማትወድ ነገረችው ማለት ነው። እሱም በመደንገጥ ለምን የሕክምና ባለሙያዎችን እንደማትወድና ወይም ደግሞ እንደማቀርብ ጠየቃት ማለት ነው። እሷም እንዲህ በማለት መለሰችለት። አባቷ በጠና ታሞ ሆስፒታል በገባበት ጊዜ በዶክተሮችና በሕክምና ባለሙያዎች ስህተት ነበር ህይወቱን ያጣው ማለት ነው። እናም በዚህ ምክንያት ለሕክምና ባለሙያዎች በጣም ትልቅ ጥላቻና ውስጧ ቅሬታና ቂም እንዳለ ለቢኒያም ታሳውቀዋለች ማለት ነው። እናም ቢኒያም በጣም ያዝንና ይደነግጣል ማለት ነው። ምክንያቱም እቺ ልጅ ወዷታል፣ እሷን መቅረብ ማውራት መወያየት ይፈልጋል ማለት ነው። እናም ይሄን ነገር በሰማበት ሰዓት ላይ በጣም ግራ ይጋባል ማለት ነው። ጎረቤትየውም ልጅቷን በጣም እንደወደዳት ስለገባት አትንገራት፣ በቃ ተር እንደሆንክ ካወቀችና ከቀረብካት ትጣላሃለች፣ አትፈልግህም ትለዋለች ማለት ነው። እሱም ደግሞ እሺ ይልና ሄዶ ሹፌር እንደሆነ በመናገርና በመዋሸት ከልጅቷ ጋር በጣም ማውራት ይጀምራል ማለት ነው። የልጅቷን ስም ሳምሪ እንለዋለን ማለት ነው። እናም ሳምሪና ቢኒን ያቺ ጎረቤቷ ታስተዋውቃቸዋለች ማለት ነው። እሷን በመተዋወቁ በጣም ደስ ይለውና ይሄን እድል ለማባከን እያለ እዛው ጋር ስልክ ይቀያየራል ማለት ነው። ከዛም ቢኒያም የቤቷ ከስተመር መሆኑን ስለምታውቅ እምቢ አላለችውም፣ ወዲያው ነበር ቁጥሯን የሰጠችው ማለት ነው። እሱም ይሄን እድል በመጠቀም ስልክ መደዋወል ይጀምራል። አልፎ አልፎ ካፌ ሲሄድ እየገባ ሰላም ሀይ እያለ መውጣት ይጀምራል ማለት ነው። ከዛም እንዲህ እየቀጠለ በውጭም መገናኘት ድረስ ይደርሳሉ ማለት ነው። ከዛም ውጭ ላይ ይገናኛሉ፣ ዴት ማድረግ ይጀምራሉ። በጣም ረጃጅም ጊዜያትን አብረው ማሳለፍ ጀመሩ ማለት ነው። ግን እዚህ ጋር ሳምሪ እንደሚወዳት ባታውቅም ቢኒያም ግን ፍቅሩ ከመጀመሪያም ጀምሮ አብሮት ነበረ ማለት ነው። እናም ሳምሪና ቢኒም በደንብ መገናኘትና መግባባት መታወቅ ይጀምራሉ። ሞር የቢኒ ጸባይ በጣም የሚመቻት ጀመረ። ሳምሪም እዚህ ሀገር ላይም ደግሞ ማንም ሰው የለውም ብላ ስላሰበች ከሌላ ከተማ እንደመጣም ስለገባት ሞር ከሱ ጋር በቃ ብቸኝነት እንዳይሰማው እያለች እሷም ማውራት መገናኘት ይጀምራሉ ማለት ነው። ከዛም በዚህ መሃል ቢኒ ፍቅር እንዳደረበት ይነግራታል ማለት ነው። እሷም ደግሞ በጊዜ ሂደት ወዳው ነበርና እሷም እሱ ላይ የፍቅር ስሜት አድሮባት ስለነበረ እሺ ትለዋለች ማለት ነው። ከዛም ሞር አብረው ጊዜያትን ማሳለፍ ይጀምራሉ። በጣም ይዋደዳሉ። እሷም በጣም እሱም አፈቀረችው፣ እሱም እሷም በጣም ያፈቅራታል። ከዛ በቃ በጣም ደስተኛ ይሆናሉ ማለት ነው። እናም እሱም እዛ ሰው ሀገር ላይ የብቸኝነት ስሜት ሳይሰማው መቆየትና መኖር ቻለ ማለት ነው። ከዛም እንደዚህ በመቀጠል ሳሉ የሆነ ቀን የቢኒያምን ፍቅር ሞር ከፍ እያለና እየጨመረ ይመጣል ማለት ነው።
ከዛም ግን ቢኒያም ድንገት አንድ ቀን ስራ ላይ እያለ አንድ ነገር ትዝ አለው። ሳምሪ ይሄን ስራዬን ብታቅ ምን ትለኝ ይሆን ብሎ ግራ ይጋባል ማለት ነው። ምክንያቱም እዛ ጋር ሳምሪ ምን ያክል የሕክምና ባለሙያዎችን እንደምጠላና እንደማትፈልግ አብረው ባሉበት ሰዓት ላይ በደንብ ታሳወቀውና ልትነግረው ነበር ማለት። እሱም ደግሞ ሰው ላለማጣት ሲል ረጅም ጊዜ ይሄን ነገር ሳይነግራት ደብቋት ቆይቷል። አሁን ግን ሞር ለሷ ያለው ፍቅርን በጣም እየጨመረ ስለመጣ ምን ብሎ መናገር እንዳለበት ራሱ ግራ ይገባዋል ማለት ነው። እናም ቢኒያም ለኛ እንዲህ በማለት አጋር ትሆናል። ሳምሪን በጣም ነው የምወዳት፣ በጣም ነው ማፈቅራት፣ እሷን ማጣት ራሱ አልፈልግም እና እሷ ደግሞ ምን ያክል የሕክምና ባለሙያዎችን እንደምጠላና እንደማትፈልግ ረጅም ጊዜ አሳይታኛለችም ነግራኛለችም። ምን እንደማድረግ ራሱ ግራ ገብቶኛል። እስኪ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ይላል። ለቢኒያም ይጠቅማል ብላችሁ የምታስቡትን ሀሳብ አስተያየታችሁን፣ መፍትሄያችሁን ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ታሪክ እስከምንገናኝ በዚህ ሰናበታለሁ። መልካም ጊዜ። እወዳችኋለሁ።